ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች ሰላማችሁ ይብዛ እያልን የዕለቱን መረጃዎች ይዘን መጥተናል። እየተከታተላችሁ አብራችሁን ቆዩ ስንል እኛን በአስተያየት እየደገፋችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንዲሁም ከልብ በመልጫ ክብሩትና ትህትና እንጠይቃለን። በቅድሚያም የአማራ ፋኖ ብርሃኑ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ በላይ ዘለቀ ሻለቃ ከዓመታት በላይ በባህር ዳር ከተማ በቅርብ ርቀት ከሚገኘው ዘንዘልማ ሳተላይት ከተማ ባህር ዳር ዩኒቨርሲቲ አንዱ አካል የሆነው ዘንዘልማ ዩኒቨርሲቲ ውስጥ የሚገኙ ባንዳ ሚኒሻዎችን የበላይ ዘለቀና አባላት ተሰበው በመግባት ሁለት ሚኒሻዎችን እስከ ወዲያኛው ሲሸኙ በርካታ ቁስለኛ ሚኒሻ ወደ ቀበሌ 11 አጼ ቴዎድሮስ ክፍለ ከተማ አዲስ ዓለም ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል። ፋኖን አልችል ብሎ በጠዋት ሙትና ቁስለኛ የሆነ ስብስብ ጉልበቱን የሚያሳየው ሰላማዊ ነዋሪው ላይ መሆኑ መገለጫው ባህሪውና በደረሰበት ጉዳት ተናዶ ተወርዋሪው ፋኖ ላይ ምንም ጉዳት ማድረስ አልችል ሲል ዘንዘልማና አካባቢ ያለ ንጹሃን ህዝብ ደብድቧል፣ አስሯልም። አለፍ ብሎም የፋኖን ቤተሰብ በርና መስኮት በመገንጠል የቤት ዕቃ ማውደሙን ከመረጃ ምንጮቻችን ማረጋገጥ ይችላል። በተመሳሳይ መረጃም የአማራ ፋኖ ብርሃኑ ኃይል ቀኝጌታ ፊታን ጊዜ 6ኛ ክፍለ ጦር በደንበጫ ኢንጂነር ክብረ ተመስገን ብርጌድ ታላቅ የታድሶ ውይይት አካሂዷል። በቀጠናው የሚገኙ የትግል አደረጃጀቶች እየተዘዋወሩ በመፈተሽ ተቋማዊ አሰራርን እያጠናከረና እያዘመነ የሚገኘው ግዙፉ የቀኝጌታ ፊታን ጊዜ 6ኛ ክፍለ ጦር ከድርጅቱ ልኡካን ጋር ከሰሞኑ ወደ ታሪካዊ የደንበጫ ኢንጂነር ክብረ ተመስገን ብርጌድ በማቅናት በብርጌዱ የትግል ታሪክ ውስጥ ደማቅ ክስተት የሚሆን ስራ ሰርቷል። ጉባኤው የአንድነት ጉባኤ በሚል መሪ ቃል የተከናወነ ሲሆን በጉባኤው በብርጌድ ውስጥ የነበሩ ችግሮችን በመገምገምና የመፍትሄ አቅጣጫ በማስቀመጥ የሰራዊቱ ማዋሃድ ስራ ተሰርቷል። በስብሰባውም የአማራ ፋኖ ብርሃኑ ኃይል በጎጃም ምክትል ፖለቲካ ዘርፍ ኃላፊ አርበኛ ግሩም ምሳሌና የአማራ ፋኖ በጎጃም የፋይናንስ ቲም መሪ አርበኞች አላቸውና አርበኛ ከፋለ ተገኝተውበታል። ይህን የአንድነት ጉባኤ በአርበኛውና በሰማዕቱ ኢንጂነር ክብረ ተመስገን የተሰየመው ዝነኛው ብርጌዱ ሲሆን የዛሉ የትግል ክንፎችን አድሶ በሚያስፈራ ግርማ እንዳንበሳ እያገሳ የመጣበት የብልጽግና ክስም የተሰበረበት ታሪካዊ ጉባኤ ነው በማለት የህዝብ ግንኙነቱ ገልጾልናል። ከአማራ ፋኖ ብርሃኑ ኃይል ሜጀር ጀነራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦር በወቅታዊ ጉዳይ አስመልክቶ የተሰጠ መግለጫ። እንደሚታወቀው የአማራ ፋኖ ነፍጥ አንስቶ ገዳዩና ጨፍጫፊውን የአብይ አህመድ ፈላጭ ቆራጭ የብልጽግናን አገዛዝ እንደ አማራ ተደራጅተን አትግደሉን ብለን ራሳችንን ለመከላከልና ከጭቆና ስርዓት ለመላቀቅ የሞቀው ቤታችን ንብረታችን እንዲሁም የምናፍቃቸውና የምንሳሳላቸውን ቤተሰቦቻችን ትተን ዱር ቤቴ ብለን ከሀገርና ለህዝብ እንዲሁም እነታችን ለማስከበር ስርዓቱን መታገል ከጀመርን 2 ዓመታት ልንሞላ ቀናቶች ብቻ ቀርተውናል። በዚህ አጭር የትግል ጊዜያቶች በርካታ የውስጥና የውጭ ፈተናዎችን ብናስተናግድም በመሪዎቻችን ብዛትና ጥንካሬ አልፈናቸዋል። ጥሩ የሚባሉ እድሎችን በመጠቀም ስራ ላይ በመዋል ይህ አስከፊና ሰው በላ ስርዓት ገዳይነቱን ለዓለም ማህበረሰብ በማስረዳት የብልጽግና መሪዎች በሄዱበት የአውሮፓ ምድር በሙሉ ተቃውሞ እንዲገጥማቸው የሀገራት መሪዎች እንደ መሪ እንዳይቆጥሯቸው እንዲሁም አበዳሪ ተቋማትና ሀብታም ሀገራቶች ጭምር የኢትዮጵያ መንግስት መክፈል የማይችልና ለምኖ በተረዳው በጀትና ሰው አልባ አውሮፕላኖች የራሱን ንጹሃን ዜጎች ጨፍጫፊነቱን እንዲያወግዙ ተጠቅመንበታል። በርካታ በውጭ የሚገኙ ሀቀኛ ኢትዮጵያውያንና አማሮች ትግሉን እንዲቀላቀሉና እንዲደግፉ ግንዛቤ ፈጥረንበታል። ነገር ግን የስርዓቱ መሪዎችና አስቀጣይ ባንዳዎች ችግራቸውን ከማመን ይልቅ ወደ ማስተባበል፣ የማህበረሰቡን ችግር ከመፍታት ይልቅ ወደ ማባባስ በመቀጠላቸው እንመራዋለን የሚሉትና እንደ ህፃን ልጅ ሐሰተኛ ዶክመንተሪ ፊልም እያሳዩ በፋኖ ላይ ጥላቻቸውን ቢረጩም ለህሊናው ለማተቡ ታማኝ የሆነው አማራ በየመድረኩ የአፍረት ካባቸውን ሲያከናንባቸው መክረሙን ባለሀገሩ ገበሬ ወደር የሌለው ምስክራችን ነው። ስለሆነም ማዳበሪያ በጠየቀ የሚታሰርበት ብልጽግና አልደግፍም ባለ ስቃይና ጉስቁልና የሚደርስበት ፋኖን ተዋጋ ሲባል እምቢ ከወንድሞቼ ጋር አልጣላም ከቻላችሁ እናንተ ጥያቄያቸውን መልሱላችሁ ባለ መሳሪያውና የቀንበር በሬዎች ተነጥቀው የሚበሉበት አንተ የፋኖ ደጋፊ ነህ እየተባለ በሬውን ሽጦ የገዛው መሳሪያ የተነጠቀበት አትግደሉ ባለ የበለጠ እንዲፈራ ገለባ ላይ ነዳጅ በማርከፍከፍ ከመኖሪያ ቤታቸው እስከ ህይወታቸው በሳት ያተቃጠሉበት ብቻ ላይን የሚያስፈዝና ለጆሮ የሚሰቀጥጥ መጥፎ ድርጊት የተፈጸመበት አጠቃላይ አማራ ማህበራዊ ረፍት ያጣበትና በጅምላ የተረሸነበት አመታቶች መሆናቸው ከልብ ያሳዝናል። እንዲህ አይነቱ አስነዋሪ አረመኔያዊ ድርጊት የተፈጸመው ደግሞ ከመደበኛው ስራ ወርዶ ኢትዮጵያን በዋረደ መልኩ ሀገርን ከመጠበቅ የውጭ ጠላትን የገባበት ይመስል ለአንድ ወገን ብቻ የሚሰራው ብልጽግና ሰራዊትና ካብራኩ በተገኙ ለወዳቸው ባደሩ ፍርፋሪ ለቃሚዎች አድማ ብተና፣ ፖሊስ፣ ሚሊሻና ካድሪ መሆኑ ልብ ይሰብራል። ስለሆነም በጉና ክፍለ ጦር ቀጠናዎች በመከላከያ ተብየው የኢሉሚናቲ ስርዓት ወንበር አስጠባቂዎች ሚሊሻ፣ አድማ ብተናና ፖሊስ ዝርፊያ፣ አስገድዶ መድፈርና ግብረ ሰዶም መፈጸምና ነጻ ህይወት እርምጃ የተወሰደ በመሆኑ የዚህ የዘር ወቅት በተዘሩ ሰብሎች ላይ ፋኖን ፍለጋ እያሉ የበቀሉ ሁለት ቡቃያዎችን ማሳ ለማሳ በመዞር ከፍተኛ የሆነ የሰው ውድመት እያስከተሉ በመሆኑ የቀጣዩን የመኸር ወቅት ፍሬ አልባ ለማስቀረት ከፍተኛ ዘመቻ ስለተጀመረ የጉና ክፍለ ጦር የሚከተሉትን የእገዳ ውሳኔዎችን ወስኗል። ማለትም
ከሰኞ ከ16/10/2017 ጀምሮ ላልተወሰነ ቀን ማንኛውም የህዝብ መጫኛ ተሽከርካሪዎች ከ3 እግር ባጃጅ ጀምሮ ወደ የትኛውም አካባቢ እንዳይንቀሳቀስ ወስነናል። ይህንን ስንወስን የማህበረሰቡ ችግር ሳይገባን ቀርቶ ሳይሆን ቀበሌዎችን በመረጥና ግለሰቦችን ነጥሎ በማጥቃት ህዝብን ከህዝብ በመነጠል ማሸበርና በልዩነት በርካታ ወራት ለአሸባሪው ስርዓት ከስቴ መካነ ኢየሱስ ቆማ የሚወስደውን 54 ኪሎ ሜትር መንገድ በመዝጋት በልዩነት ጫና እየደረሰባቸው ስለሆነ ማህበረሰባችን በዚህ የዘር ወቅት የግብዓት አቅርቦት እንዳይኖር ታካሚዎችና እናቶች ወደ ሆስፒታል እንዳይሄዱ ሰዎች በእግር ለማቋረጥ ሲሉ ውሃ እየወሰዳቸው ስለሆነና ከፍተኛ የሆነ ማህበራዊ ረፍት በማጣቸው የአማራ ፋኖ ነፍጥ ይዞ ወደ ትግል ሜዳ የወጣበት ዋና ዓላማ ለአማራ ህዝብ ነጻነትና ማህበራዊ ረፍት ማምጣት እስከሆነ ድረስ አሸባሪው ብልጽግና የዘጋቸው መንገዶች በአስቸኳይ መክፈት ካልቻለ በጉና ክፍለ ጦር ቀጠና የህዝብ ትራንስፖርት ስለማይኖር ማህበረሰቡ ከወዲሁ ቅድመ ጥንቃቄ እንዲያደርግ እያልን ከስቴ መካነ ኢየሱስ ደብረ ታቦር ስማዳ አንዳቤት ወደ ባህር ዳር ከደብረ ታቦር ወደ ባህር ዳር እብናትና ጋይንት እንዲሁም ከመካነ ኢየሱስ ወደ ቆማ አንዳቤትና ስማዳ የሚደረጉ የህዝብ ትራንስፖርት የማይፈቀድ ስለሆነ ይህንን ክልከላ ተላልፎ የተገኘ ማንኛውም ተሽከርካሪ ባለቤት በንብረቱ ላይ ለሚደርስበት ጉዳት ራሱ ኃላፊነቱን የሚወስድ እንደሆነ እናሳስባለን። ሁለተኛ በተዘሩ ማሳዎች ላይ ሲንቀሳቀስ ያያችሁት የታጠቀና በጅምላ የሚጓዝ ኃይል እንድታስቆሙና ከፍተኛ ወጪ ወጥቶባቸው የተዘሩ ሰብሎችን እንድትከባከቡ አደራ እያልን የግሪሳውን ሰራዊት ትጥቁን እንድትነጥቁት እናሳስባለን። ሶስተኛ ለኦርቶዶክስ ተዋሕዶ የእምነት ተከታይ የሆናችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም መንፈሳዊ ጽዋ ማህበራት በሙሉ ኢትዮጵያን እየገዛ ያለው ብልጽግና ነባር ሃይማኖቶችን ማለትም እስልምናና ክርስትና እምነቶችን እንዲሁም ታሪካዊ ቅርሶችን ከማፍረሱና ከመውደሙም በላይ በሃይማኖታችንና የማይፈቅድና አስነዋሪ ድርጊቶችን የፈጸሙ ግለሰቦችን በጉልበት ከቀኖና ውጭ በመሾም ነገደ ሳይሮስም በማንገስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማፍረስ ድርጊቱን በይፋ ማናለኝበት እያከናወነ ስለሆነ በያላችሁበት እንድታወግዙና ትግላችንን በይፋ እንድትቀላቀሉ እናሳስባለን። አራተኛ እርስ በርሳችን እንድንጨራረስ የተዘጋጀልን የብልጽግና የግድያ ፕሮጀክት በመከተል የማያዋጣና እጅግ አደገኛ የሆነ ክብሪት እየጫራችሁና የፋኖን ቤተሰብ ከመግደል ትግል እናሸንፋለን ብላችሁ ያሰባችሁ ቂሎች የሚያዋጣችሁ ስለሆነ ከድርጊታችሁ እንድትቀጠሉ ያስጠነቀቅን። ይህንን ተራና ከተጀመረ የማያባራ ድርጊት ለምትፈጸሙ ሚሊሻ፣ ፖሊስ፣ አድማ ብተናና ሆዳም ካድሬዎች በኋላ ማጥፊያው እንዳያጥርባችሁ ከወዲሁ እንድታስቡበት እንመክራለን። አምስተኛ አማራን እንኳን ትጥቁን ቀበቶን አስፈቷለሁ ብሎ ወደ አማራ ክልል የገባው ምርኮኛው ብርሃኑ ጁላ የማንኛውም የአማራ አርሶ አደር የግል ንብረት የሆነውን ጥጃውን እየሸጠ የታጠቀውን ትጥቁና ሚሊሻና አድማ ብተና ካልሰነጠናችሁ መሳሪያ ምዝገባና አዲሳት አለ እያለ የግል መሳሪያ እየሸከፈ መሆኑ ይታወቃል። ስለሆነም በአሁኑ ሰዓት የትጥቅ ማስፈታት ሂደት እንጂ የመሳሪያ ምዝገባና አዲሳት እንደሌለ እንድታውቁና መሳሪያ ያላችሁ ግለሰቦች እንድትጠነቀቁ እያሳሰብን ይህን ክልከላ ተላልፎ የተገኘ ማንኛውም ግለሰብ ኪሳራው በግሉ እንደሆነ በማወቅ ለሚደርስበት የንብረትም ሆነ የገንዘብ ውድመት ኃላፊነቱን የሚወስድ መሆኑን እናስገነዝባለን። በሌላ መረጃም ከሞት አፋፍ ላይ ሆኖ በጣረሞት እየተንፈራገጠ ያለው ብልጽግና ባካችሁ አድኑኝ ማለቱን ቀጥሎበታል። በዛሬው ዕለት በአሸባሪው ኃይል በዘከረ ወረዳ ግሽ አባይ ከተማ ዙሪያ ባሉ ቀበሌዎች የታፈኑ ነዋሪዎችን የጊዮን ብርጌድ ፋኖ አስለቅቋቸዋል። በግዴታ ሰልፍ ትወጣላችሁ በማለት ከኮለል ቀበሌ 34 ሳውሳ 50 ጎደር 64 ነዋሪዎችን ከቤተክርስቲያን አፍኖ ወደ ሰከላ ግሽ አባይ ከተማ ይዞ ሲንቀሳቀስ የነበረው ኃይል የጊዮን ብርጌዶች አናብስቶቹ አባግስ ሻለቃ፣ ግትም ሻለቃና ኃይሌ አድማሱ ሻለቃ ባንድ ላይ በጥምረት በመፍጠር ጠላት ላይ መብረቃዊ ጥቃት በመሰንዘር ከታፈኑ ሰዎች መካከል 144 ንጹሃን አስለቅቀዋል። ሰከላ ወረዳ ግሽ አባይ ከተማ መሸገው የአሸባሪው ኃይል 22 ንጹሃን አፍኖ የወሰደ ሲሆን ፋኖን ታወግዛላችሁ፣ ፋኖን የማታወግዙ ከሆነ እናንተም ፋኖ ናችሁና ትረሸናላችሁ በማለት ሲያስፈራራቸውና ስልጣን ይሰጥ እንደዋለ የውስጥ መረጃችን ለጊዮን ብርጌድ አድርሰዋል። የጅብ ችኩል ቀንድ ይነክሳል እንዲሉ አበው በዛሬው ዕለት ከታፈኑ ሽማግሌዎች መካከል የብልጽግና አመራር ወላጆችም ይገኙበታል። በተጨማሪ መረጃም የፋሽቱ አገዛዝ ብልጽግና ካድሬዎች ውሸት ሲደጋገም እውነት ይሆናል ስልታቸውን አጠናክረው ቀጥለውበታል። በማህበራዊ ሚዲያ ያጋሩት መረጃቸው አቶ መንግስቴ ዳርጌ የሚባል የሃውጃኖ ክፍለ ጦር አባል ነው። እናም ከነሙሉ ትጥቁ እጁን ሰጠን ይላሉ። ይህ መረጃ ፍጹም ውሸት ነው። እውነታውን ግን አቶ መንግስቴ ዳርጌ በሰሜኑ ጦርነት ወቅት የምስራቅ አማራ ፋኖ ሃውጃኖ ብርጎድ ያሁኑ ሃውጃኖ ክፍለ ጦር አባል ነበር። ነገር ግን አቶ መንግስቱ ዳርጌ የቀድሞ የምስራቅ አማራ ፋኖ ያሁኑ አማራ ፋኖ በወሎ ወይም ቤት አማራ የአማራን ህዝብ ሁለንተና ህልውና ለማረጋገጥ ከፋሽስቱ የብልጽግና አገዛዝ ጋር ግልጽ ጦርነት ውስጥ ሲገባ ክህደት ፈጽሞ ራያ አላማጣ ጥሙጋ ከተማ በመቀመጥ በርካታ ፋኖችና የፋኖ ቤተሰቦችን እንዲሁም በየደረጃው ያሉ የነቁ አማራ ልጆችን ሲያሳፍና ሲያስረሽን የነበረ ጥሙጋ ላይ የ17 ዓመት ልጅ በግፍ የረሸነ ብሎም የጥሙጋውን የሃይማኖት አባት ጭፍጨፋ ጭምር ያቀናበረ ጸረ አማራና ጸረ ህዝብ ባንዳ ነው። ይህ መንግስቱ ዳርጌ የተባለ ባንዳ ይሄ ሁሉ ግፍና በደል አይበቃው ብሎ ዛሬም ከራያ ቆቦ ወዳደር ካድሬዎችና አመራሮች ጋር በመሆን የህልናው ትግሉ በሐሰት ፕሮፓጋንዳ የሚቀለበስ መስሎት የድርሻውን አስተዋጽኦ ለማድረግና ለማበርከት የሰላም ጥሪ ተቀበልኩ ብሎ አደባባይ ወጥቷል። ስለሆነም ህዝባችን ይህንና መሰል ፋሽስቱ አገዛዝ ብልጽግና ውሸት እንደ ትልቅ የጦር ግንባር በመቁጠር ፋኖን ከህዝብነት
እንቀጥላለን በሚል ህዝብን ያላከበረና ፍጹም የናቀ መንገዳቸውን መቀጠላቸው አይቀርምና ህዝባችንና መላ ሰራዊታችን ይህንን በመረዳት ወይም በመገንዘብ ሙሉ ትኩረቱን የህልውና ትግሉ ላይ እንዲያደርግ ስንል መልእክታችን እናስተላልፋለን። በመጨረሻም ወደ ውጭ መረጃዎች ስናልፍ የኢራኑ ፕሬዝዳንት አደባባይ ላይ ወጡ። የኢራኑ ፕሬዝዳንት ማሱድ ፒሽኪያን የአሜሪካና የእስራኤል ጥቃት ለማውገዝ ከህዝባቸው ጋር ለተቃውሞ ወደ አደባባይ ወጡ። ፕሬዝዳንቱ ድርጊቱን ለማውገዝ በተጠራው ሰልፍ ላይ በዋና ከተማዋ ቴህራን ላይ ታይተዋል። አሜሪካ በኢራን የኒውክሌር ማብላያ ጣቢያዎች ላይ ጥቃት መሰንዘሩን ተከትሎ ነው ሰልፎች እየተደረጉ ያሉት። ሞት ለአሜሪካ በሚል መፈክር ዜጎች አደባባይ በወጡበት አጋጣሚ ፕሬዝዳንቱ አብረው መታየታቸውን የጉዳዩን አሳሳቢነት ይጠቁማልም ተብሏል። በጸረ አሜሪካው ተቃውሞ ላይ ከተማሪዎች ጋር ሲንቀሳቀሱ ታይተዋል የተባሉት ማሱድ ፒሽኪያን ለትልቁ ጦርነት ተዘጋጅተናል የሚሉ ጽሑፎችንም በቴህራኑ ተቃውሞ ላይ ጎላ ብለው ሲታዩ እንደነበር ማህር ኒውስ አስነብቧል። ፕሬዝዳንት ማሱድ ፒሽኪያን የአሜሪካን ጥቃት ያወገዙ ሲሆን ጥቃቱ የዓለምን ሕግና ስርዓት እንደመናድ ይቆጠራል በሚል ቀደም ሲል መኮንናቸውም አይዘነጋም። በሄግ ኔዘርላንድስ፣ በለንደን እንግሊዝና በኒውዮርክ አሜሪካ ሰልፎች ተደርገዋል። ውድ አድማጭ ተመልካቾቻችን የቻናላችን ቤተሰቦች የዕለት ይዘን የመጣነው መረጃዎች እነዚህን ይመስሉ ነበር። ከመረጃዎቻችን ጋር አብራችሁን ስለቆዩ ከልብ እያመሰገንን ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያልን እኛንም መደገፋችሁን እንድታበረታቱና እንድትቀጥሉ በትህትና እንጠይቃለን። በሌላ መረጃዎች እስክንገናኝ ድረስ መልካም ጊዜ ተመኘንላችሁ።